29 ቀን ዛሬ 29 ነው በፈረንጆች 29 አራተኛ ወር 2025 ነው ይሄ ምርት እስከ 28 ያልቃል ካለ 29 ከሆነ ያን ምርት መግዛት የለባችሁም ሁላችሁም ስገዛውን አንብባችሁ አበሉማ በቃ ወረቀቱን የታሸገበትን አይታችሁ ነው መጠቀም ያለባችሁ እናንተ ብቻ ሳይሆን ቤተሰብም ሲገዙ ማንኛውም ምርት ኤክስ ያደርጋል ለምሳሌ ዘይትም ኤክስፓየር ዴት አለ አሁን ዝም ብሎ የታሸገው የሚሸጠው ዘይት ቢራ የመሳሰሉት እነዚህ ለስላሳ መጠጦች ብስኩቶች ምናምን ኤክስፓየርድ ምርት ስለሚያደርጉ በበሽታ ላለመያዝ እያያችሁ ግዙ ለቤተሰቦቻችሁ ማስተምሩ በሌላ ቀን ብዙ ብሮሸር እንልካለን አይሻል አልፈናል ፍስጥል አንድ ያዝናላንተ አንዳንድ ላመሰግናለን